ሰላም ሰላም የላቱ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ያው ልጄ ጋር ወክ እያደረኩኝ ነው። የሁለት ወር አራስ ልጅ አለችኝ። ከሷ ጋር ትልልቆቹን ላመጣ ማለት ነው ትምህርት ቤት ላይ። ይኸው እዛ ትምህርት ቤት በዚህ ዙሪያ ለመሄድ ፈልጌ ነው እንጂ እዛ ጋር የሚታየው እዛ ቦታ ለመሄድ ነው። ግን እኔ አሁን የምሄደው በዚህ ነው የምዞረው። ገና ሰዓታቸው ገና ስለሆነ ትንሽ ከሷ ጋር ወክ ለማድረግ በዚህ ዞራለሁ ማለት ነው። የምሄደው ግን በዚህ ነው። ከቤታችን 3 ደቂቃ ምናምን ነው የሚሆነው። እና እዩት፣ በረዶ ደግሞ በጣም ብርድ አለ እንደዚህ። ለዛ ነው በጣም ብዙ ልብስ ለብሰን የምንወጣው። እና ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። አዲስ ጀማሪ ነን እና ሼር አድርጉ ቪዲዮ ስንለቅ ማለት ነው። ገና ዛሬ ይሄ ሁለተኛ ቪዲዮ ነው ማለት ነው። በቀደም አንድ ቪዲዮ ለቅቄያለሁ ከባለቤቴ ጋር እየተጫወትኩኝ ማለት ነው። የሆነ ጨዋታ ውርርድ ማለት ነው። ዛሬ ግን ይሄን የፊንላንድን ወይዘር ላሳያችሁ። የፊንላንድ ጫካ ቤታችን አካባቢ ነው እና ዛሬ የገጠመኝን አጋጣሚ ልንገራችሁማ። እዩ፣ ይሄ ማለት ነው። ይሄ የእግር መንገድ ነው። ይሄ አሁን ማሳያችሁ እግር መንገድ ነው። ርቅ ብለው ሰዎች ይታያሉ፣ ሩቅ ናቸው። ከዛ ደግሞ ይሄ ደግሞ በዚህ ያለው ማለት ነው የመኪና መንገድ ነው። እና ዛሬ ጠዋት ዶክተር ቀጠሮ ነበረኝ ጠዋት ላይ ማለት ነው። ከዛ 10 ሰዓት ነበረ በዚህ በፊንላንድ ሰዓት አቆጣጠር 10 ሰዓት ነበረ ቀጠሮ። ሄድኩኝ ከዶክተሬ ጋር ተገናኘሁኝ። አወራነ ማለት ከወሊድ በኋላ ስለ ጤንነቴ ጉዳይ ማለት ነው። አሁን ከወለድኩኝ 2 ወሬ ነው እና ለልጅቷም ክትትል ይደረጋል፣ ለኔም ክትትል ይደረግልናል። እና ከወለድኩ በኋላ እንዴት ነሽ ጤናሽን ምናምን ለማለት ቀጠሮ ነበረኝ። እዛ ሄጄ ከግማሽ ሰዓት በኋላ ተመለስኩኝ። ሁሉ ሰላም ነው፣ ምንም ነገር የለም። በቃ ተመለስኩኝ ወደ ቤቴ። ልጄ ደግሞ ከአባቷ ጋር ነበረች። አባቷ አጋጣሚ የሰዓት ነበር ስራ የሚገባው፣ የማታ ሽፍት ማለት ነው። ከዛ ምን ባደርግ ጥሩ ይመስላችኋል? እኔ በመኪናው መንገድ በዚህ ወይ ላሳያችሁ። ካሜራውን አዙሬያለሁ። በዚህ መኪና መንገድ እየሄድኩ ነው። ይሄ መኪና መንገድ ነው። ይሄ እግር መንገድ ነው ብያቸዋለሁ። ከዛ መኪና መጣ። ካሜራውን ወደ ከዛ መኪና ሲመጣ ይሄ መኪና ምን ሆኖ በእግር መንገዱ የሚሄደው እንዴ ላለሁኝ። አይገርማችሁም? አይደል ነው ምን እያሰብኩ እንደሆነ አላውቅም። ምንም በቃ ጠዋቴ ሰላም ነው የነበረው። ሁሉም ነገር ሰላም ነው የነበረው። ምናልባት በደንብ አልተኛውም መሰለኝ ልጄ ለሌት ላይ ስለምትነሳ። ከዛ መኪናውን ከርቀት ነው ያየሁት። እዛ መኪናው ቀስ እያለ መሄድ ጀመረ። ትላክስም አልነፋልኝም። ቀስ እያለ መሄድ ጀመረ። ከዛ እንዴ ምን ሆኖት ነው ይሄ መኪና በሰው እግር መንገድ የሚሄድ? ሳይ እኔ ነኝ መኪና መንገድ ላይ ያለሁት። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት እንደደነገጥኩኝ ልነግራቸው አልችልም። በጣም ነው የደነገጥኩት፣ በጣም ማለት ነው። ከዛ በኋላ ውጥት አልኩኝ ሩጬ። ልክ እንደዚህ ተሸፋፍኜ ነበር እንደዚህ። ኧረ እንደውም ጠዋትስ በጣም ብር ስለነበር በጣም ነበር የተሸፋፈንኩት ማለት ነው። ከዛ ለማየት ሞከሩ። የመሰልኳቸው የሆነ በሽተኛ ወይም ደግሞ የሰከረ። እዚህ ሀገር አንዳንድ ሰዎች በቀን የሚጠጡ ስላሉ ማለት ነው። በቀን የሚጠጡ በቀን ስላችሁ በስራ ሰዓትም እዚህ ሀገር በስራ ሰዓት ብዙ ጊዜ አይጠጣም። እሁድና ቅዳሜ ሲሆን ነው ከአርብ ጀምሮ የሚጠጡት ማለት ነው። ግን አልፎ አልፎ የሆኑ ሰዎች አሉ በስራ ጊዜ የሚጠጡ። እንደነዚህ አይነት ሰዎች ወይም ደግሞ የአእምሮ በሽተኛ መስያቸው አዩኝ። እንዴት አድርጌ ይቅርታ አፈርኩኝ። ይቅርታ ለማለት አይገርማቸውም? ይቅርታ ማለት ነበረብኝ። እንደዚህ አጋጠመኝ እላችኋለሁ። በጠዋቱ በጣም ነው የገረመኝ። ከዛ እንዴ ምን ሆኜ ነው በመኪና መንገድ ገብቼ ሄድኩት? እንዴ በጣም ገረመኝ ለራሴ። ከዛ በቃ
እና ግን ብዙ ጊዜ የሚገርባቸው እንደዚህ በረዶ ሲሆን ማለት ነው። አሁን ቅድም እንዳሳየዋችሁ መንገዱን በረዶ ሲሆን አንዳንድ ጊዜ የእንትን ይላችኋል፣ ያደናግራል ማለት አካባቢውን እየዞርኩት ነው። ዙሬ ቅድም ባሳየዋችሁ ቦታ ልገባ ነው። እዛው ስለሆነ እና በጣም ገርሞኝ እንደዛ አጋጥሞኝ ማለት ነው። ያ ቆም አልኩኝና እንዴ ምን ሆኜ ነው? ምንም አልሆንኩም። በቃ አጋጠመኝ እንደዛ አላችኋለሁ። እና ወደ ልጆች እየሄድኩት ነው ምን እየሄድኩት ነው ያልኩኝ። ይሄው የተቆለለው በረዶ ይሄ በረዶ ነው። ይሄ ደግሞ ምንድነው የሚባል? ቆይ ልንገራችሁ፣ በአማርኛ ስሙ ጠፍቶብኝ ነው። ይሄ ቤት ማለት ነው፣ ማዘጋጃ ቤት እና ፖሊስ ስቴሽን። ድሮ ማዘጋጃ ቤት ብቻ ነበረ። አይዶን ማዘጋጃ ቤት ነው ወይስ ምንድነው አላውቅም፣ ምን እንደሚባል በዚህ ሀገር ቋንቋ አውቀዋለሁ፣ ግን በአማርኛ ማዘጋጃ ቤት ይሁን የሚባለው አላውቅም። ይሄ እና